ሰላም ውድ የዩቲዩብ ቻናል ቤተሰቦች ሀማድ ነኝ። በፓርት 8 ተገናኝተናል። ዛሬ ደግሞ ፖፕ ላይቭ ላይ ቪአይፒ እንዴት ነው መግዛት የምንችለው፣ የቪአይፒ ጥቅም ምንድነው የሚለውን ዘርዘር አድርጌ ማሳያችሁ ይሆናል። ለቻናሉ አዲስ የሆናችሁ ሰብስክራይብ እንዲሁም ላይክ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ቀጥታ ያው ሁላችሁም ፖፕ ላይቭ ላይ ስልካችሁ ላይ ትገባላችሁ። ፖፕ ላይ አፕሊኬሽን ላይ ስልካችሁ ላይ በቀጥታ ትገባላችሁ። ፖፕ ላይ ስትገቡ እንግዲህ ላይቭ ላይ ያሉትን ሰዎች ያመጣላችኋል። ከታች በኩል በቀኝ በኩል ያለችውን በመንካት ወደ ፕሮፋይላችሁ ጋር ትገባላችሁ። እንግዲህ ፕሮፋይላችሁ ጋር ስትሄዱ ቪአይፒ ለተለያዩ ጥቅሞች አሉት። በመጀመሪያ አንድ ሰው ቪአይፒ ለመግዛት ኮይን ሊኖረው ይገባል። ዝቅተኛ እንኳ ቪአይፒ ልግዛ ቢል 95000 ኮይን እዚች ጋር ሊኖረው ይገባል። ቪአይፒ ለማሰር የ450 ሺውን ከሆነ ማሰር ያፈለገው 450 ሺህ እዚህ ጋር ሊኖረው ይገባል። የ1 ሚሊዮን ከሆነ የፈለገው የ1 ሚሊዮን ኮይን እዚች ጋር ሊኖረው ይገባል። የ12 ሚሊዮን ምናምን ከሆነ እዚች ጋር ሊኖረው ይገባል ማለት ነው። ስለዚህ በዝቅተኛው የ95000 ልሰር ካለ ስንት መኖር አለበት? በ95000 ኮይን እዚች ጋር መኖር አለበት። 95000 ኮይን እዚህ ጋር 100000 ፖይንት ካለው ይሄንን ፖይንት ወደ ኮይኑ በመቀየር እሱንም በቀጣይ ቪዲዮ የምሰራላችሁ ይሆናል። ይችል ፖይንት 100000 ፖይንት ከሆነች ወደ ኮይን ትሬዲንግ በኤጀንታችሁ አማካኝነት ሆነ ኤጀንት ከሆናችሁም በራሳችሁ ወደዚች በመላክ ኮይናችሁ ላይ በማስቀመጥ ቪአይፒ ማሰር ትችላላችሁ ማለት ነው። እንግዲህ አንድ ሰው ቪአይፒ አለው ማለት አብዛኞቻችን ፖፕ ላይቭ ላይ ፋይርወርክን የማያውቅ የለም። ፋይርወርክ ስትሰሩ ቪአይፒ ካላቸው ልጆች ይሰጣችኋል። ሳታገኙ የምትመለሱበት አይኖርም። ቪአይፒ ካላችሁ። ቪአይፒ ከሌላችሁ ግን ፈጥናችሁ መሄድ ነው የሚኖርባችሁ። እዛ ጋር ሄዳችሁም የማይሰጥበት ታይም አለ። አንድ ጊዜ ሁለት ጊዜ ሄዳችሁ ላይሰጣችሁ ይችላል። 3 ጊዜ ሄዳችሁ ላይሰጣችሁ ይችላል። አንዳንዴ ደግሞ ቶሎ ሄዳችሁ ቶሎ የምታገኙበት ታይም አለ እና 100% በእርግጠኝነት ለሁሉም መስጠት አይችልም። ቪአይፒ ለሌላቸው ግን የተወሰነ ይሰጣል። ቪአይፒ ያላቸው ግን አጥተው አይመለሱም በጥቅሉ ማለት ነው። 100% እርግጠኛ ሆናችሁ ቪአይፒ ያላቸው ልጆች ሳያገኙ አይመለሱም ማለት ነው። ስለዚህ ቪአይፒ እንግዲህ አንድ ሰው ቪአይፒውን ለመጠቀም ቪአይፒ ለማሰር ከፈለገ ኮይን እዚች ጋር ካለችው እዚች ጋር ነክቶ ይገባል። ቪአይፒ የምትለው ነክቷት ይገባል። ከኮይኑ ስር ያለችው ማለት ነው። ነክቷት ሲገባ እንግዲህ እዚህ ጋር ኦፕን ኖርማል ቪአይፒ ይላል። 95000 ኮይን እዚች ጋር እንደሚቆርጥ እያሳየን ነው። 95000 ኮይኗን ኮይናችን ላይ ካለ ይቆርጠዋል። 95000 ኮይናችን ላይ ካለ ኦፕን ስንለው ይቆርጣል ማለት ነው። እንግዲህ ጥቅሙ ምንድነው? እኛ እዚህ ጋር ስንት ኮይን ሊሰጠን ነው? ሶሪ ኦኬ ስንት ኮይን ሊሰጠን ነው? እዚች ጋር ያስቀመጠው 3500 ይላል። 3500 ይላል። ኮሌክት ኮይንስ ይላል። ለ30 ቀን ነው ቪአይፒ የሚቆየው። ቪአይፒ የሚቆየው የ95000 ለ30 ቀን ነው የሚቆየው። ይሄ ማለት 30 ቀን ድረስ በየ24 ሰዓቱ 3500 ኮይን ለእናንተ ገቢ ይሆናል ማለት ነው። እናንተ በ95000 ኮይን ስገዙት ለ30 ቀን ስንት ይሆናል? 3500 ገቢ ይሆንላችኋል። 3500 ማለት አንደኛ ለኮይን ኤክስቼንጅ አይቸግራችሁም። እዚች ጋር ስም ሪሲቭ ስለሚላችሁ በየ24 ሰዓቱ። ወደ ሁለተኛው ስንሄድ ሜሴጅ ማስታወቂያ። ለምሳሌ ማስታወቂያ ማለት ጽፈን ሴንድ ስንለው ፕሮሞት ማድረጊያ ማለት ነው። እነዚህ የሁለቶቹንም ጥቅም ላሳያችሁ። እዚች ጋር ይችም ማስታወቂያ ናት። ይሄ ፕላትፎርም ስፒከር፣ ይሄም ማስታወቂያ ነው። ይሄም ማስታወቂያ ነው። እነዚህ ሶስቶቹ ማስታወቂያ ናቸው። እነዚህን ወደ ኋላ እንመለስና ላሳያችሁ ምን ላይ መጠቀም እንዳለብን። ለምሳሌ ኤጀንት ከሆነ ቤታችንን ከፍተን ከሆነ የራሳችን ቤት፣ ኤጀንት ካልሆን ደግሞ ሌሎች ቤት ጋር ገብተን ማየት እንችላለን ማለት ነው። እኔ ሌላ ቤት እገባለሁ። እናንተ ደስ ያላችሁ እኔም ጋር ሆናችሁ ሊሆን ይችላል። የራሳችሁን ቤት ከፍታችሁ ቢሆን ሞር ተመራጭ ነው። ማስታወቂያ ስለቁ ቫይራል እንደወጣም ስለሚሆን ኤክስቼንጅም ከፈለጋችሁ ማለት ነው። እንግዲህ እዚች ጋር ነው ከታች ላይ ይቺ ሜሴጅ ቦታዋ ከስር ያለችውን አንዴ ክሊክ ታደርጓታላችሁ። ማስታወቂያ ልንገራችሁ። ይሄ እዚህ ጋር የሚመጣውን ለመጻፍ ማለት ነው። ይሄ እዚህ ጋር ይሄ ፕላትፎርም ስፒከር በፕላትፎርም ስፒከር ነው የሚጻፈው እዚህ ጋር የሚመጣው ማለት ነው። በፕላትፎርም ስፒከር
ነው የሚመጣው። በፕላትፎርም ስፒከር ስለሆነ በዚች ጋር ደግሞ የሚያልፍ አለ። በዚህ ጋር በደንብ አይታችሁት ከሆነ እዚህ ጋር አካባቢ የሚያልፍ አለ። ወደዚህ ነው የሚያልፈው። ይሄም በማስታወቂያ ነው የሚጻፈው። እንግዲህ ፕላትፎርም ስፒከሯን ይቺ ከታች ያለችውን ዋናዋ እዚች ጋር የመጣ ቅያሬ የምትፈልጉ ብሎ የጻፉት ከነሱ ከታች ሜሴጇን እነካለን። ከዛ እዚህ ጋር ነው ፕላትፎርም ስፒከር ይችናል። ኦኬ ያጠፋዋል። ላከበው ስለ ያጠፋዋል። እዚች ጋር 2000 ኮይን እናንተ ቪአይፒ ከሌላችሁ ማስታወቂያ ለመልቀቅ ካሰባችሁ 2000 ኮይን ይቆርጣል። ከኮይናችሁ ላይ 2000 ኮይን ይቆርጣል። ቪአይፒ ካላችሁ ግን የ95000 ካላችሁ አንድ ማስታወቂያ አንድ ፕላትፎርም ስፒከር እንድለቁ ይፈቅድላችኋል ማለት ነው። እሱ ከሌላችሁ ግን ምን ያደርጋል? ኮይን ይቆርጣል። ስንት ይቆርጣል? 2000 ኮይን። ያ 2000 ኮይን ኮንፊርም እንድትሉ ይጠይቃችኋል። ይሄ ፕላትፎርም ስፒከር ይባላል። እዚህ ጋር ስትለቁ መጠንቀቅ ያለባችሁ ነገር ኮይን ከቪአይፒ ማስታወቂያ ቪአይፒ ኑራችሁ ሪሲቭ እያላችሁ ከሆነ በየቀኑ አንዳንድ ማስታወቂያ ይሰጣችኋል ማለት ነው። ይህ ማለት አንድ 3 ቀን ማስታወቂያ ያለቀቃችሁ ከሆነ 3 ይኖራችኋል። አጠራቅማችሁ አንድ ላይ መልቀቅ ትችላላችሁ ከፈለጋችሁ በየቀኑ። ይሄ የሚጠቅማችሁ ፕላትፎርም ስፒከሩ ላይቭ ላይ ሆናችሁ ቫይራል እንውጣ ብላችሁ ከሆነ ቪአይፒ ኑሯችሁ ነፃ ማስታወቂያ ካላችሁ መልቀቅ ትችላላችሁ። ቅያሬ ካስፈለጋችሁ ቅያሬ ያላችሁ ብላችሁ የተለያዩ ነገሮችን መጻፍ ትችላላችሁ እዚህ ጋር ማለት ነው። ሁለተኛውም እንደዛው ይሄ በዚህ ከላይ የሚመጣ ነው። ዋና ብለን አንይዘውም። ይሄኛውም እንደዛው ሩም የሚለው ዋና ብለን አንይዘውም። ግን ይሄ ነው ዋናው በቀኝ በኩል የመጀመሪያው ማለት ነው። 2000 ኮይን የሚለው እሱ ፕላትፎርም ስፒከር ነው። ቪአይፒ ኑሯችሁ አንዳንድ ስለሚሰጣችሁ ስትለቁት ቫይራል የሚያወጣል። ኑ ኮይኑ ሰዱ ብላችሁ ብለቁ ቢያንስ ወይ 10 ወይ 20 ሰው ወይ 30 ሰው ይገባል በአንድ ጊዜ ማለት ነው። ይሄ ፕላትፎርም ስፒከር ስለቁት። ስለዚህ ስንጽፈው የቱ ጋር ይመጣልና ጽፈን ሴንድ ስንለው እዚች ጋር ይመጣልናል። እዚህ ጋር ይሄው ላኪ ቦክስ ሰዱ ብለው ጽፈዋል። እዚህ ጋር ይታያችሁ እዚች ጋር ማስታወቂያ ይመጣልናል ማለት ነው። ከዛ እንመለስና ወደ ቪአይፒ ቦታው እንግባ። እዚች ጋር ቪአይፒያችን ቦታ እንግባ። እሺ አሁን እዚህ ጋር ቪአይፒ የሚለው ቦታ ከገባችሁ በኋላ ለመግዛት የ95000 ምንድነው የምንለው? ኦፕን ኖርማል ቪአይፒ እንለዋለን። ከታች ያለው ለመግዛት 95000 ኮይን እኔ ቢኖረኝ አሁን ኮንፊርም ብለው ይቆርጣል ማለት ነው። ኮንፊርም ብለው ይቆርጣል 95000 ኮይን። ከዛ በየ24 ሰዓቱ 3500 ይለቅልኛል ማለት ነው። ከዛ እዚች ጋር ሱፐር ቪአይፒ የሚል አለ። ሱፐር ቪአይፒ ከላይ ይታያችሁ ከሆነ ሱፐር ቪአይፒ በ450000 ምንድነው የሚገዛው? ኮይን በ450000 ኮይን ሊኖራችሁ ይገባል። የ450000 ኮይን እዚች ጋር ይታያችሁ 450000 ኮይን ይላል። እዚህ ጋር ይሄ ደግሞ ያኛው 3500 ነው እሰጣችኋለሁ ያለው የ95000። ይሄ ደግሞ 16000 ኮይን እሰጣችኋለሁ እያላችሁ ነው። በየ24 ሰዓቱ 16000 ምን ይሰጠናል? ኮይን ይሰጠናል ማለት ነው። 16000 ኮይን ይሰጠናል በየ24 ሰዓቱ ለ30 ቀን ማለት ነው። ከዛ እዚህ ጋር ጥቅሙ ምንድነው? ቅድም እንደነገርኳችሁ ፕላትፎርም ስፒከር ይሰጠናል። ይሄ አያችሁት? ፕላትፎርም ስፒከር ይሰጠናል። ወደ ላይ ከፍ ስናደርግ ደግሞ በቻይና በተለያዩ ሀገራት ባሉ ቋንቋዎች የተጻፉ ካሉ በዚህ ላይቭ ላይ ሆነን ትራንስሌት ማድረግ እንችላለን። ወደ ምን? ወደ እንግሊዘኛ። ቻይና ከተጻፈ ወደ እንግሊዘኛ የተለያዩ ብቻ ወደ እንግሊዘኛ መቀየር ትችላል። አረበኛም ሊሆን ይችላል። ወደ እንግሊዘኛ እንድትቀይሩ ያደርጋቸዋል። ራንክ ላይ ደግሞ እንዳትታዩ። ራንክ ላይ ለምሳሌ በኢንቪቴሽን ውድድር ሊሆን ይችላል፣ በጊፍት ውድድር ሊሆን ይችላል፣ በተለያየ ውድድር ሊሆን ይችላል። ራንክ ላይ ስማችሁ እንዳይታይ ማረግ ትችላላችሁ። ያው ሃይደር እያላችሁ ነው፣ ሂደር ራንክ እያላችሁ ነው። ይችን ክሊክ አድርጋችሁ ብትገቡ እንትን እንዲትሉ ያደርጋችኋል። እንዳይታይ ማረግ ትችላላችሁ ይችን ማለት ነው። ከዛ ፕራይቬሲ መጠበቅ ከፈለጋችሁ ያው እዚች ጋሉ ከታች ላይ ፕራይቬሲ ጊፍት ይላል። ጊፍት መቀበል ካልፈለጋችሁ ማጥፋት ትችላላችሁ ማለት ነው። ከላይ ዳይመንድ ቪአይፒ ይላል። ይሄ ደግሞ በ1 ሚሊዮን ኮይን የሚገዛ ነው። እናንተ ይሄን ለመግዛት ስንት ኮይን መኖር አለበት? 1 ሚሊዮን ኮይን ሊኖራችሁ ይገባል። ይሄ የሚሰጠን ስንት ነው? 35000 ይሰጠናል። በየቀኑ በየ24 ሰዓቱ ስንት ይሰጠናል? 35000 ኮይን ይሰጠናል ማለት ነው። 35000 ኮይን ይሰጠናል። ወደ ላይ ስክሮል ስናደርገው እዚህ ጋር ይታያችሁ ከሆነ ራንክ አለ እዚህ ጋር። ይሄም ራንኩ እንዳይታይ ማድረግ ይቻላል። ይታያችሁ ከሆነ እንግዲህ እዚህ ጋር ደግሞ የተጨመሩ ጥቅም ምንድነው? ይሄም 35000 ነው የሚሰጠን። ይሄ ጥቅሙ ፓርቲ 16 የነበረውን ወደ 25 ወንበሮችን ክፍት ያደርግልናል። የትኛው? ይሄ የ1 ሚሊዮኑ ቪአይፒ
ትልቁ ጥቅም ይሄ ነው። ኤጀንት ሆናችሁ በደንብ ቲም እየያዛችሁ ያላችሁ ለወንበር 25 ወንበር 26 ወንበር ይከፍትላችኋል። ይሄ የ1 ሚሊዮኑ ቪአይፒ። ከዛ ጥቅሙ ምንድነው? ያው ኦንላይን እያላችሁ ኦፍላይን እንዳላችሁ ማድረግ ትችላላችሁ። ያው እዚህ ጋር በድጋሚ አምጥቶላችኋል። ራንካችሁ ጭራሹን እንዳይታይ ማድረግ ትችላላችሁ እያላችሁ ነው። እዚህ ጋር ራንክ ላይ ስማችሁ ካለ እዚች ጋር ደግሞ ራንኪንግ እናንተ ቪአይፒ ከሌላችሁ የሌሎች ሰዎችን በጌም ሊሆን ይችላል በተለያዩ ራንክ ላይ የወጡትን ሰዎች ማየት አትችሉም እያላችሁ ነው። ይሄ ካላችሁ የ1 ሚሊዮኑ ቪአይፒ ካለ ግን ያው ራንኪንግ ሱችት እያላችሁ ነው። ገብታችሁ ማየት ትችላላችሁ ቪአይፒ ካለ። እዚህ ጋር ደግሞ ኦንላይን ይላል። እናንተ ኦንላይን እያላችሁ ግን ኦንላይን እንደሌላችሁ ማድረግ ትችላላችሁ ማለት ነው። እታች ላይ ደግሞ ስናየው ላይቭ ስትሪም ሌቭል ይላል። ላይቭ ስትሪም ሌቭላችሁ እንዳይታይ ማድረግ ትችላላችሁ። ለምሳሌ 5ም 4ም 10ም እንደዛም ሆኖ ብቻ እንዳይታይ ማድረግ ትችላላችሁ። ላይቭ ስትሪማችሁ ሌቭላችሁን ማለት ነው። ጥቅም የለውም እንዳይታይ ማድረግ፣ ግን ያው ማድረግ ትችላላችሁ። ፕራይቬሲ ይጠብቃል ነው ያስቀመጠልን። ለመግዛት ከፈለግን ያው እንደዛኛው ኦፕን ነው የምንለው። ኦፕን ስንለው ያው 25 ወንበር 26 የሚለውን ተመልሼ ያሳያችኋለሁ። ግን በ1 ሚሊዮን ኮይን ስትገዙ 25 ወንበር 26 ይሰጣችኋል። በየቀኑ 35,000 ይሰጣችኋል። እዚች ጋር ደግሞ ፕላትፎርም ስፒከር 2 ይሰጣችኋል። በዛኛው አንዳንድ ነበር የሚሰጠን በ1 ሚሊዮን በ95,000 እና በ450,000 አንዳንድ ነበር የሚሰጠን። በዚህ ጋር ደግሞ 2 ነው የሚሰጠን ማለት ሁለት ነው የሚሰጠን በየ24 ሰዓቱ ማስታወቂያ። እዚህ ጋር ኤስ ቪአይፒ ይላል። በ12 ሚሊዮን 990,000 የሚገዛ ነው። ለአንድ አመት ነው የሚቆየው። አንድ አመት ድረስ 3500 የሚሰጥ ነው። ያው ሌሎቹ ያው ተመሳሳይ ናቸው። እዛው ጋር ያሳየኋችሁ ነው። ያን ያክል ጥቅም የለውም። እዛው ጋር ፕላትፎርም ስፒከርም ያው ሁለት የሚሰጣችሁ ኮይንም 35,000 ነው። ግን ለአንድ አመት ነው የሚቆየው ማለት ነው። እንግዲህ ወንበሩ 16 ይሆናል የሚለውን 25 ይሆናል የሚለውን ወደ ኋላ ተመልሰን እናየው። እዚህ ጋር እንገባለን። ኦኬ ያው እዚህ ጋር ስንገባ ልክ እንደዚህ ማለት ነው። ይታያችሁ ከሆነ የወንበሩ አሁን 25 ወይ 26 ወንበር ነው። 26 ወንበር እስኪ ጀስት ላየው። ኦኬ 22 23 24 25 ወንበር ማለት ነው። እንግዲህ ይሄ 25 ሰው ማስቀመጥ ይችላል። ቪአይፒ የሌለው ግን ስንት ሰው ነው መክፈትም? 16 ወንበሮችን መክፈት ይችላል። የቱ ጋር ነው? ያው እዚህ ጋር ገብተን እንየው። እዚህ ጋር ገብተን ማየት እንችላለን። ያው 16 ወንበር ያችሁ 16 ብቻ ነው መክፈት የሚችለው ማለት ነው። እንደዚህ ቪአይፒ ካለው ግን የ1 ሚሊዮን ስንት መክፈት ይችላል? 25 ወንበሮችን መክፈት ይችላል ማለት ነው። ስለዚህ በዚህ መልኩ አድርጋችሁ ቪአይፒን መጠቀም ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ